ሰላም ሰላም እንደምን አላችሁ? ሁላችሁም የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በደሉ ነኝ። ይህ ቻናል ከዚህ በኋላ መጽሐፍ ቅዱሳዊ ትምህርቶችንና መጽሐፍ ቅዱሳዊ ጥያቄዎችን ይዤ በዝርዝር የማስተምርበትና ጥያቄዎችን የምመልስበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። እስኪ ይህንን ቪዲዮ ሰምተን እንመለስ። እምነት ብቻ ቢያድን ኖሮ በዚሁ አጋጣሚ በመጽሐፍ ቅዱስ ውስጥ አንድ በእምነት ብቻ የዳነ ሰው ያሳዩ ነበር። የትኛውም ፕሮቴስታንት በእምነት የዳነ ሰው ሊያሳይ አይችልም። የፈረደበት ፈያታዊ ዜማ ነው። እኔ በጣም የሚደንቀኝ ነገር አሁን ፕሮቴስታንቱና ታድሶ የድንግል ማርያምን ስም ከሚጠራ ይልቅ የፈያታዊ ስም የጠራበት ጊዜ ይበልጣል። በጣም ያለ መክሰስ እንደውም በጣም የሚጠቀሙት ግን የሚገርመው ነገር ፈያታዊ ዜማ እንደውም እነሱ ላነሱ ሲሆን ቤተክርስቲያን ለምታነሳው ሚስጥር በጣም ትልቅ የሚገልጽ ነው። በኋላ የምናነሳው ነው። ስለዚህ መጽሐፍ ቅዱስ ውስጥ እምነት ብቻ የሚለው ትምህርት በጣም የወደቀ ትምህርት ነው። ትክክል። እዚህ ላይ አሁን እነሱ አሁን ብዙ ጊዜ ግራ የሚገባቸው ይመስለኝ ነው። ጳውሎስ እዚሁ በሮሜ መልእክቱ ላይ የተናገረው የሕግ ስራ በገላትያም ላይ እንደዚህ የሚለው ነገር አለ። ሰው ያለ ስጋ ለባሽ ሁሉ የሕግ ስራን በመፈጸም አይድንም። እንደዚህ ተደጋጋሚ ገላትያ ላይ ሮሜ ላይ እንደዚህ ያለና እኛ አሁን ስራ የምንለው መልካም ስራ የምንለው የሕግ ስራ ነው ወይ? እነሱ አሁን ኮንፊውዝ ሆነው እሱ አሁን እኮ ይኸውልህ እሱ ላይ ነው ችግሩ። ለምሳሌ ሮሜ ላይ ቅድም የጠቀስከው ላይ ለምሳሌ ሮሜ ላይ ምዕራፍ 3 ከቁጥር 7 ላይ ያለው ቃል ነው አይደል? አንበብ ውስጥ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ቁጥር 31 ላይ ሄደ። እዛው ላይ ሆነ ቁጥር 31 ላይ ቁጥር 31 ላይ እንግዲህስ ሕግን በእምነት እንሽራለንን ይላል። ጥያቄ ያደረገውና አይደለም ሕግን እናጸናለን እንጂ ይላል። ራሱ እዛው መልሶታል። ቁጥር 31 ላይ እንግዲህ ሕግን በእምነት እንሽራለን። አሁን ፕሮቴስታንት እያለች ያለችው እምነት አለ፣ እምነት ሕግን ሽሮታል። ሕግ የተባለው የትኛው ሕግ ነው? ሁሉን ሕግ ተጨፍልቆ ከሆነ ዝቅ ብሎ ቁጥር 31 ላይ ሕግን በእምነት እንሽራለን ወይ? አይደለም፣ ሕግን እናጸናለን እንጂ። አሁን አንድን ቃል ሲወስድ ፕሮቴስታንት ፈቶ አይደለም ተርጎም አይደለም የሚረዱት። ቅዱስ ጳውሎስ በተደጋጋሚ የተሻረው ሕግ፣ የቀረው ሕግ፣ ያ የቀደሙ ይላል። የትኛውን ሕግ ነው? በመጽሐፍ ቅዱስ ማለት ሕግ አለ። መጀመሪያ የተሻሩትን እናስቀምጥ። አንደኛ የተሻረ ሕግ የተባለው መስዋዕት ሕግ ነው። የኦሪት የመስዋዕት ሕግ በኦሪቱ አንድ ሰው ጊዜያዊ ስርየትን ለማግኘት ድቀት ውድቀት ሲያገኘው በዝኔትም በምን የሚመታ ስርየት ለማግኘት ካህኑ ጋር ሄዶ ይዞ የሚሄደው 1 ዓመት የሞላው በግ ነው። የተለያዩ እንስሳቶችን ምንም ከሌለው ርግብ ባኖስ ይዞ ደግሞ ይሄዳል። ያ በሩቅ ብእሲ የእንስሳ ያ በደመነፍሳውያን እንስሳ የሚደረግ ነው። ዛሬ በሐዲስ ኪዳን ማንም በክርስቶስ ደም ጸድቃለሁ ይላል እንጂ በእንስሳ ደም ጸድቃለሁ አይልም። ይሄ የተሻረ ሕግ ነው። እውነት ነው፣ ተሽሯል። ዛሬ እንጸድቃለን ብለን እኔ እናንተ ቤተክርስቲያን በጊዜና አንሄድም። ልባችንን ነው ይዘን የምንሄደው። ምን ያንን የክርስቶስ ስጋና ደም በልተን ጠጥተን ለመምጣት በሐዲስ ኪዳን የሚያነጻ የሚያድን አማናዊ መለኮት የተዋህደው ፈዋሽ ስጋና ደም የክርስቶስ ደም ብቻ ነው። ይሄን ደም የሚተካከሉ የለም። እውነት ነው፣ ተሽሯል። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው ሐዋርያው ጳውሎስ እንደተናገረው በገላትያ መጽሐፍ ምዕራፍ 1 ከቁጥር 6 ላይ ማንም እኛ ከሰበክንላችሁ ወንጌል የሚለይን ወንጌል ቢሰብክላችሁ የተረገመ ይሁን ብሏል። ስለመዳን ማለት ነው። ይህ ማለት ደግሞ በገላትያ ቤተክርስቲያን ላይ በክርስቶስ ሞትና ትንሣኤ ላይ በተሰበከው በእውነተኛ ወንጌል ላይ የተጨመረ በሕግ በኩል በስራ በኩል የሚመጣ ፍጽምና ተሰብኳል። ይሄ ልዩ ወንጌል ነው። በወንጌል ላይ የተጨመረ ተጨማሪ ትምህርት ማንኛውም እውነተኛውን ወንጌል ልዩ ወንጌል ያደርገዋልና እነኚህም ወንድሞች እንግዲህ በእነሱ ቤት በጣም ወንጌልን እየገለጡ እያብራሩ ነው። ነገር ግን በጣም ትልቅ የስተት ትምህርት ነው እያስተማሩ ያሉት። በመጀመሪያ ደረጃ ምንድነው ያሉት? እንግዲህ ወንጌል አማኞች አንድ ያላቸው ጥቅስ ወይም ደግሞ ትምህርት ፈያታዊ ዜማን ነው። በጸጋ ወይም ደግሞ በእምነት ብቻ ያለ ስራ መዳን አለ ለማለት የሚጠቀሙት የፈያታዊ ዜማን። ይሄ ማለት ፈያታዊ ዜማን ማለት በክርስቶስ ኢየሱስ መስቀል አጠገብ የተሰቀለው ማለት ነው። አንድ ያለቻቸው ጥቅስ ያቺ ብቻ ነች። ይህንን ለማስረዳት ብለው ሲያልፉት ሰምቻለሁ። ነገር ግን እኔ በብዛት ወንጌል የሚሰብኩ ሰዎች በተለያየ መድረክም ላይ ሲነገር ስሰማ አንድም ወንጌል አማኝ አልፎ አልፎ ካልሆነ በስተቀር ይህንን ሰው ለመዳን ማስተማሪያ አድርጎ ወይም ደግሞ መዳን በጸጋ እንደሆነ ለማስረዳት ይህንን ጥቅስ በብዛት ሲጠቀሙ አልመለከትም። ይልቁንም ሮሜ መጽሐፍንና ገላትያ መጽሐፍን ነው በብዛት በዝርዝር የሚያስቀምጡት ማለት ነውና ለምሳሌ እስቲ ሐዋርያው ጳውሎስን እንመልከት። ፈያታዊ ዜማን ብቻ አይደለም። እስቲ ወደ ሐዋርያው ጳውሎስ እንምጣ። ሐዋርያው ጳውሎስ ማለት አስቀድሞ ተሳዳቢ
አሳዳጅና አንገላች ነበር። የእግዚአብሔርን ቤተክርስቲያን ያለ ልክ ያሳድድ ነበር። እንዲሁም ደግሞ ከካህናት አለቆች ትእዛዝ እየተቀበለ በደማስቆ ያሉትን በተለያየ አገር ያሉትን ሴቶችንም ሳይቀር በጭካኔና በድፍረት እየወሰደ የሚገድልና ወደ ወህኒ የሚወረውር ጨካኝ ሰው ነው አይደለ? ደግሞም ለሕግ ቀናተኛ የሆነ ሰው ነው። ይህንን ሰው ግን ጌታ ኢየሱስ ክርስቶስ እንዴት ነው የተገናኘው ስንል በመንገድ ሳለ ነው ጌታ ኢየሱስ ክርስቶስ በብርሃን የተገለጠለት ማለት ነው። ከተገለጠለት በኋላ አንተ ማነህ ሲለው አንተ እኔ የምታሳደኝ ክርስቶስ ነኝ ሲለው ወዲያውኑ ያመነው። በቃ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ብሎ ከነገረው በኋላ ምን አደርግ ዘንድ ትወዳለህ? በቃ ወዲያው ታዘዘ ማለት ነው። ሐዋርያው ጳውሎስ ሲድን ሰርቶ ነው ወይ የዳነው? ጥሮ ግሮ ለፍቶ ነው ወይ የዳነው? እንደ ሐዋርያው ጳውሎስስ በጸጋ መዳንን ሊያብራራ የሚችል ሊገልጥልን የሚችል አለ ወይ ስንል የለም። ምክንያቱም በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ከቁጥር 12 ጀምሮ ብታነቡት ለአገልግሎት ሾመኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታዬን ኢየሱስ ክርስቶስን አመሰግናለሁ። ምክንያቱም አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ነበርኩኝ። ይህንን ስላደረግኩኝ በአለማመን ስላደረግኩት ምሕረትን አገኘው። ኃጢአተኞችንም ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ምክንያቱም ከኃጢአተኞች ዋና እኔ ነኝ ካለ በኋላ ነገር ግን ከዚህ በኋላ የዘላለም ሕይወት ለማግኘት በክርስቶስ ኢየሱስ ለሚያምኑ ሰዎች ምሳሌ እንድሆን ዋና በመሆን በእኔ ላይ ትዕግስቱን ያሳይ ዘንድ ምሕረትን አገኘው ብሎ ሐዋርያው ጳውሎስ የጸጋን ወንጌልና መዳን ያለ ስራ እንደሆነ በግልጥ በራሱ ሕይወት ያስተምረናል ማለት ነው። በሁለተኛ ደረጃ በመቀጠል ስለ ሕግ እንግዲህ ያብራራሉ። በሮሜ መጽሐፍ ምዕራፍ 3 ቁጥር 27 እና ቁጥር 31 ላይ ያለውን ሐሳብ አንስተው ስለ ሕግ አለመሻር ሲያስረዱ የሙሴን ሕግ ከፋፍለው ነው ያስረዱት ማለት ነው። በመጀመሪያ ደረጃ ሕግ አልተሻረም፣ ነገር ግን የተሻረ ሕግ አለ። የተሻረው ለሙሴ ከተሰጡት ሕጎች ውስጥ የመስዋዕት ሥርዓት ሕግ ብቻ ነው። ያም ደግሞ በክርስቶስ ኢየሱስ መስዋዕትና መታረድ ተሽሯል። ሌላው ግን እንዳለና እንዳልተሻረ ለማስረዳት ነው እንግዲህ ይህንን ጥቅስ የጠቀሱት ማለት ነው። ጥቅሱን ላንብብላችሁ። በሮሜ መጽሐፍ ምዕራፍ 3 ከቁጥር 27 ላይ ያለውን ጥቅስ ነው ያነበቡት። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አሁን የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ እችን ሐሳብ ነው በደንብ አስምረው የተናገሩባት። ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ የሚለውን ቃል ጠቅሰው ሕግ ጸንቷል እንጂ ሕግ አልተሻረም ብለው በድፍረት ሲናገሩ እንሰማቸዋለን። ሐዋርያው ጳውሎስ ግን በዚህ የመጽሐፍ ቅዱስ ክፍል ላይ እንግዲህ ሕግን እንሽራለንን? አይደለም እናጸናለን ሲል ከላይ እኮ በየትኛው ሕግ ነው ብሎ ያስመርጠናል። በየትኛው ሕግ ነው ማለት ሕግ ማለት አንድ ብቻ እንዳልሆነ ያስረዳናል ማለት ነው። ሕግ አንድ ብቻ እንዳልሆነ ስናስረዳ ደግሞ እነሱ እንደከፈሉት አንዱን የሙሴን ሕግ አይደለም የምንከፋፍለው። በሙሴ በኩል የገባው ሕግ በሙሉ በክርስቶስ ኢየሱስ ሞትና ትንሣኤ ተሽሯል። ነገር ግን ሐዋርያው ጳውሎስ ስለ የትኛው ሕግ ነው ብሎ የሚያስመርጠን 3 ሕጎች አሉ በመጽሐፍ ቅዱሳችን ላይ። በዚሁ በሮሜ መጽሐፍ ምዕራፍ 3 ላይ ምዕራፍ 2 እና ምዕራፍ 8 ላይ አነብላችኋለሁ። የመጀመሪያው ሕግ በሮሜ መጽሐፍ ምዕራፍ 2 ከቁጥር 14 ላይ ያለው የአሕዛብ ሕግ ነው። ይህ ሕግ ደግሞ ልክ በሙሴ በኩል እንደተሰጠው አይነት ሕግ አይደለም። ላንብብላችሁ። ሕግ የሌላቸው አሕዛብ ይላል። ሕግ የሌላቸው አሕዛብ እንግዲህ አሕዛብ ሕግ የላቸውም። ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና ይልና እነርሱም ሕሊናቸው ሲመሰክርባቸው ሐሳባቸው እርስ በርስ ሲካሰስ ወይም ሲያመካኝ በልባቸው የተጻፈ የሕግን ሥራ ያሳያል ይላል። ስለዚህ አሕዛብ ሕግ የሌላቸው አሕዛብ እንኳን ምንም ሕግ ባይኖራቸው ክፉ ድርጊት ሲያደርጉ በልባቸው ምን ይላቸዋል? ይከሳቸዋል። ይህም ደግሞ በልባቸው የተጻፈ ሕግ እንዳለ ያሳያል። ስለዚህ ምን አይነት ሕግ ነው? የህሊና ሕግ ይባላል ማለት ነው። አሕዛብ ያላቸው የሙሴ ሕግ ወይም ደግሞ የሥራ ሕግ ሳይሆን የህሊና ሕግ ነው። በዚሁ በሮሜ መጽሐፍ ምዕራፍ 3 ከቁጥር 19 ላይ ደግሞ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። ይህ ሕግ ደግሞ በሙሴ በኩል የተሰጠው ለቤተ እስራኤላውያኖች የተሰጠ የሥራ ሕግ ነው። ለእስራኤላውያኖች የተሰጠ ልክ ሮሜ 9:1 ላይ ልጅነት፣ ኪዳን፣ ክብር፣ የሕግ መሰጠት
የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና ስለሚል እነርሱም እስራኤላውያኖች ናቸው። ስለዚህ የሕግ መሰጠት ለእነሱ ስለሆነ እዚህ ጋር ደግሞ የሥራን ሕግ ነው የሚለው። ሁለተኛው የሥራ ሕግ ነው። ሶስተኛው ደግሞ በሮሜ መጽሐፍ ምዕራፍ 8 ከቁጥር 1 ላይ በግልጽ ተቀምጦ እናገኛለን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ። አያችሁ፣ ሕግ የሚለው ቃል ለሙሴ ሕግ ወይም ለሥራ ሕግ ብቻ የተጠቀሰ አይደለም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ይላል። እኛም እኮ አሁን በሕግ እናምናለን፣ በሕግ አናምንም አይደለም። ነገር ግን በየትኛው ሕግ ነው የምናምነው? ወይም ደግሞ በየትኛው ሕግ ነው የምንተዳደረው? ወይም ጽድቃችን የሚቆጠርልን በየትኛው ሕግ ነው ከተባለ በሕይወት መንፈስ ሕግ ነው ማለት ነው። ስለዚህ ሐዋርያው ጳውሎስ እንግዲህ ሕግን በእምነት እንሽራለንን? አይደለም፣ እናጸናለን ካለ በኋላ ከላይ እኮ ምን ብሏል? በየትኛው ሕግ ነው ብሎ ራሱ እንደዚህ ብሎ ይናገራል። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት ሕግ ነው እንጂ ይላል። ስለዚህ የእምነት ሕግ የሚለው በክርስቶስ ኢየሱስ በማመን ስናምን ብቻ ጽድቅ ለእኛ የሚቆጠርበት ሕግ ነው። እኛ ስናምን እምነታችንን ጽድቅ አድርጎ የሚቆጥርበት ሕግ የእምነት ሕግ ይባላል። 4:1 ላይ ለአብርሃም የተቆጠረለት ለአብርሃም ጽድቁ እምነቱ ነው የተቆጠረበትን መንገድ ማለት ነው። ስለዚህ እነኛ ወንድሞች እዚህ ጋር ሕግን በእምነት እንሽራለንን? አይደለም፣ እናጸናለን ሲል ቀጥታ እነሱ የሚያስቡት የሙሴ ሕግ ብቻ ነው አይምሯቸው ላይ ያለው፣ የሥራ ሕግ ብቻ ነው አይምሯቸው ላይ ያለው። ነገር ግን እየተናገረ ያለው ስለ እምነት ሕግና ስለ ሥራ ሕግ ነው እየተናገረ ያለው። እንዳልኳችሁ 3 አይነት ሕግ አለ። የህሊና ሕግ አለ፣ የሥራ ሕግ አለ፣ የእምነት ሕግ አለ። የህሊና ሕግ ለአሕዛብ የተሰጠ ነው፣ በልባቸው የተጻፈ ህሊና ስላለ ማለት ነው፣ ሕግ ስላለ። በሁለተኛ ደረጃ ደግሞ ለእስራኤላውያኖች የሙሴ ሕግ ነው ወይም የሥራ ሕግ ነው። አሁን ደግሞ በክርስቶስ ኢየሱስ ለሚያምኑ ሰዎች የተሰጠ ሕግ አለ፣ የሕይወት መንፈስ ሕግ ወይም ደግሞ የእምነት ሕግ። ያለ ሥራ ያለ ምንም ድካም እምነታችንን ጽድቅ አድርጎ የሚቆጥርበት ሕግ ነው ማለት ነው። ስለዚህ የጸናው የእምነት ሕግ እንጂ የሥራ ሕግ አይደለም። ከላይ የሥራን ሕግ ሽሮታል። በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ስለዚህ ሕግን እንሽራለን እንዴ? አይደለም፣ እናጸናለን። የትኛውን? የእምነትን ሕግ እናጸናለን እያለ ነው። ስለዚህ አሁንም እየተናገረ ያለው ስለ ሥራ ሳይሆን ስለ እምነት፣ እምነታችንን ጽድቅ አድርጎ እግዚአብሔር የሚቆጥርበት አሰራሩ ነው የእምነት ሕግ ማለት እና ወንድሞቻችን መጽሐፍ ቅዱስን በራሳቸው መንገድ ነው እየፈቱ ያሉት ማለት ነው። በራሳቸው መንገድ ነው ለማስረዳት እየሞከሩ ያሉት። ከየት እንዳመጡት አላውቅም። የተሻረው በሙሴ በኩል ከተሰጡት ሕጎች ውስጥ የመስዋዕት ስርዓት ሕግ ብቻ ነው የተሻረው፣ ሌሎቹ አሉ ይላል። የቱ ጋር ነው እንደዚህ ከፋፍሎ ከሙሴ ሕጎች ይሄኛው ተሽሯል ይሄኛው አልተሻረም የሚልበት ምክንያቱ ምንድን ነው? ስለዚህ ይሄ ነው እውነቱ። መጽሐፍ ቅዱሳችንም በስፋት ስንመለከት በሥራ እጸድቃለሁ ብሎ የሚያስብ ሰው፣ በሕግ ልትጸድቁ የምትፈልጉ ከክርስቶስ ኢየሱስ ተለይታችሁ ከጸጋ ወድቃችኋል ነው የሚለው። ስለዚህ እነኛ ወንድሞች እየተናገሩ ያሉት የመስዋዕት ሕግ ብቻ ነው የተሻረው ካሉ ገላትያ ላይ ሐዋርያው ጳውሎስ እኮ የሚቃወመው የመገረዝን ሕግ እኮ ነው። በግርዛት ስጋቸውን በመገረዝ በስጋ እንፈጸማለን ወይም ደግሞ ፍጹም እንሆናለን ብለው የሚያስቡትን ሰዎች እኮ ነው፣ እነኛን ሰዎች እኮ ነው ጳውሎስ የአጋንንት አስተማሪዎች የሚላቸው ወይም ልዩ ወንጌል ሰባኪ የሚላቸው። እንደነኚህ ሰዎች አፈታት ከሆነ ኦኬ የተሻረው የመስዋዕት ስርዓት ሕግ ብቻ ነው፣ ስለዚህ ከሙሴ ሕግ ውስጥ የመገረዝ ሕግም አለ ልንል ነው ማለት ነው። ስለዚህ መጽሐፍ ቅዱስን ስናጠና አሁኑን ጠብቀን ከላይ ጀምሮ እስከታች ድረስ ማንበብ ያስፈልጋል። ስለምን እያወራ እንደሆነ መረዳት ያስፈልጋል። እንግዲህ እነኚህ ወንድሞች አንድ ጊዜ በክርስቶስ ሞትና ትንሣኤ በኩል በማመን በስጋው ደሙ በኩል ነው የምንጸድቀው ይላሉ። አንድ ጊዜ ሕግን በመፈጸም መልካም ስራ በማድረግ በኩል ነው የምንጸድቀው ይላሉ። ሌላ ጊዜ ደግሞ ዝክር በመዘከር ተስካር በማውጣት እንድናለን ይላሉ። አንዳንድ ጊዜ ገዳም በመሄድ ለጻድቃን ሰማዕታት በተሰጠው መታሰቢያ አማካኝነት ለነሱ በተሰጠው ቃል ኪዳን አማካኝነት እንድናለን ይላሉ። የመዳኛው በሮቻችሁ ስንት ናቸው ነው የኔ ጥያቄ። አንድ የሆነ ወጥ የሆነ የመዳን አቋም ይኖራችሁ፣ ሰዎች የሚድኑበት ወጥ የሆነ አስተምሮ ዶክትሪን ይኖራችሁ። ሁሉም እንደፈለገ እየተነሳ የራሱን ትምህርት ለምድር የሚያስተምረው በጣም ግራ የሚያጋባ ነው የኦርቶዶክስ ቤተክርስቲያን ትምህርት ማለት ነው። እና በመጀመሪያ ደረጃ ከማስተማር ይልቅ መማር ይቅደም። መማር ስላችሁ በቃ አንድን ነገር ሙሉ መጽሐፍ ቅዱስን መማር አይደለም የሚጠበቅብን። ምናልባት ብንችልና ጊዜ ቢኖረን እግዚአብሔር ቢረዳን ሁሉንም ማጥራት ይጠበቅብናል፣ ግዴታም ነው። ነገር ግን ስለምንናገረው ነገር ቢያንስ
በሚዲያ ላይ ወጥተን በመድረክ ላይ ወጥተን ስለምንናገረው ነገር ቢያንስ ትንሽ እውነት የሆነ በመጽሐፍ ቅዱስ የተረጋገጠ ነገር ይዘን ነው መምጣት ያለብን ወንድምና እህቶቼ። እንግዲህ ከዚህ በኋላ በዚህ የዩቲዩብ ቻናል ብዙ አስተማሪ ነገሮችን ይዤ የምመጣ ይሆናል። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።